ሃይ ቤተሰቦቼ እንዴት ናችሁ? ዛሬ እንግዲህ ከአጋዤ ጋር ችን የመሰለሽ ቆንጆ እንዲህ እያደረገች እያገዘችኝ ዶሮ ልንሰራ ነው። ትዕዛዝ አለብኝ። ዶሮ ሙሉ ዶሮ ግማሽ ስላችሁ ደግሞ ሙሉና ግማሽ ምንድነው እንዳትሉኝ ስላችሁ ፓኬጁ ነው። ዶሮ በእንጀራ ዶሮ እንጀራ ዳቦ ምናምን ነገር ማዘዝ ትችላላችሁ። ለዛሬ ግን እንደዚህ ቆንጆ እያደረግን እየተሳሳቅንና እየተጫወትን ደስ ብሎን የምንሰራው ዶሮ ምክንያት ለምን መሰላችሁ? በጥቅምት አንድ አጥንት ይባል የለ ሰው ባለው ነው። እና እስቲ ዛሬ ለምን መች ቀን እንደሆነ አላውቅም አለ ማለት ቀኑን ባላስታውስም ዶሮ ብንበላሳ ምናምን ብሎ ባለቤቴ ሲያወራ እንዴ ለሰው እየሰራሁኝ እንዴ ለቤቴ አንሳለሁኝ ብዬ ዶሮ መስራት ጀመርን። እሱ አላወቀም። ከስራ ሲመጣ ዶሮ ቆንጆ አድርገን እንሰራለታለን። አዘጋጅተን እንጠብቀዋለን ማለት ነው። እንደዚህ እያደረግን አሸነው። በዚህ መልኩ ደግሞ በርበሬ ምናምን ጨምረን ቀስ እያልን እያቁላላን ጠበቅንና ያወራን በዚህ መሃል እየተጫወትን ደስ ይል ነበር። ብቻ ግን ሰው ኖሯችሁ ስትሰሩና ለብቻችሁ ስትሰሩ አንድ አይደለም ባይዜ ማለት ነው። እና ጥሩ ሰው ይስጣችሁ እንደገና ደግሞ ጥሩ ሙያ ይስጣችሁ ነው የምለው። እንደዚህ አድርገን አጣጠብን። እኔና ነጹ ስታሽ እኔ ስጋውን ማጠብ ጀመርኩኝ። እንደዚህ ቆንጆ አድርጌ ካጠብኩኝ በኋላ መጨረሻ ላይ ከላለስንና እና ምን ልላችሁ ነው? እንዲህ አይነት ቆንጆ ዶሮ ማዘዝ የምትፈልጉ ሰው 0940010360 በሚል ቁጥር ላይ የጻፋችሁ ደውሉልኝ። አዳማ አዲስ አበባ እንልካለን። ካላችሁበት ለውጭም ሀገር ለምትፈልጉ ፓክ እያደረግን እናዘጋጃላችኋለን። በስተመጨረሻ ፀጉር ቤቴ ደርሼ መጣሁ። ሰራራው ጨረስን ማለት ነው። ሲመጣ ቆንጆ አድርገን አቅርበን ጠበቅነው። ለዛሬ ያለኝ ቪዲዮና እለታዊ መረጃዬ ይህንን ይመስል ነበረ። ባይ ባይ። ሳቁጭ ብለሽ ደምቀሽ ትታያለሽ ደግሞ እንዴት ታምሪያለሽ